ምን ያህል በሳል ናችሁ? ብስለትስ ምንድነው? በዛሬው ቪዲዮ አንድ ሰው ከሕፃንነት ወይም ከልጅነት ወደ ብስለት መሸጋገሩን የሚያመለክቱ 10 ምልክቶችን እናወራለን። እንደ እድሜ መሆን ምንድነው? ብስለትስ ከእድሜ ጋር ይገናኛል? በእርግጥ ብስለት ከእድሜ ጋር ሙሉ ለሙሉ አይገናኝም ማለት ባንችልም፣ ነገር ግን ብስለት የእድሜ ጉዳይ አይደለም። ምክንያቱም ከእድሜ በላይ ብዙ የሚቀረው ትልቅ ሰው ስላለ። ብስለት እውቀት ወይም የትምህርት ደረጃም አይደለም። ብስለት በቀጥታ ከኢኪው ጋር ወይም ከስሜት ብልህነት ጋር ተያይዞ ሊቀርብ የሚችል ርዕስ ነው። ብስለት የአእምሮ፣ የስሜት፣ የመንፈሳዊ ህይወትና የሁለንተናዊ ሚዛናዊ እድገት ነው። በተጨማሪም ብስለት ራስና ሌሎችን የምናስተናግድበት መንገድ ነው። አንድ እውነት ግን አለ። ብስለት በእድሜ ተጽዕኖ ስር ይወድቃል። ታዲያ አንድ ሰው ከሕፃንነት ወይም ከልጅነት አስተሳሰብ ወደ ብስለት መሸጋገሩ የሚጠቁሙ ባህሪዎች ምንድን ናቸው? በዚህ ቪዲዮ አንድ ሰው ከልጅነት አስተሳሰብ ወደ ብስለት ሲሸጋገር የሚስተዋሉ ምልክቶችን እናወራለን። የእናንተ ላይክ ማድረግ ቪዲዮ ለብዙዎች እንዲደርስ ስለሚረዳ መልካም ልብ ካላችሁ ላይክ በማድረግ ጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንድ ሰው ከሕፃንነት ወይም ከልጅነት ወደ ብስለት ደረጃ ተሸጋገረ ስንል በዋነኝነት በአስተሳሰቡና በአመለካከቱ ላይ ለውጥ መታየት ጀምሯል እያልን ነው። ይህም በስሜቱ ላይ ታላቅ ተጽዕኖ ስላለው በባህሪ ላይ ከዚህ ቀደም ካላቸው ለየት ያሉ ነገር ግን በጊዜ ሂደት አውቆም ሆነ ሳያውቅ በራሱ ላይ የሚታይ የባህሪ ለውጦች ናቸው። ወደ እነዚህ ለውጦች ስንገባ የመጀመሪያውና ዋነኛው የተቆጠበ ንግግር ወይም ብዙ በማውራት አለመደሰት ነው። ይህ ከአስሮች ውስጥ አንደኛው ነው። ከጊዜ ጋር አንዳንዴም ከትልልቅ ገጠመኞች፣ ከሀዘን፣ ከደስታና ከመሳሰሉት ሁኔታዎች ነገሮችን በጥልቀት ከመመርመር ጋር ተያይዞ ሊከሰት የሚችል ልዩ ባህሪ ነው። የሰው ልጅ ደስታና እርካታን ፈልጎ በምድር ላይ አዲስ የማይጠገብ ነገር ማግኘት ሲያቅተው ሁሉን ነገር የተደረገ የሚደረግና የተደረገ ያለ እንደሆነ ሲረዳ በትንሹ ስሜቱን በዝምታ ያደርጋል። ይህ ባህሪ ማስተዋልን፣ ነገሮችን በጥልቀት መረዳት ወይም ከራስ ጋር ረጅም ጊዜ ማሳለፍን ያመለክታል። ብዙውን ጊዜ እንደዚህ አይነት ሰው የሚታወቀው በተቆጠበ ንግግሩ ነው። አንድ ነገር መሆን ካለበት እንደሚሆን መሆን ከሌለበት ደግሞ እንደማይሆን ቀድሞ የተረዳ እና በወሬ ብዙ ማስረዳት ምክንያት የሚለውጠው ነገር እንደሌለ ቀድሞ የተገነዘበ ሰው ነው። ስለዚህ ስለ ራሱም ሆነ ስለሚፈልገው ነገር በየትኛውም አቅጣጫ ብዙ ሲያስረዳ አይስተዋልም። በሌላ ጎኑ ደግሞ የዝምታን ኃይል ወይም መናገር ውስጥ ያለውን አቅም ማጣትና በሰዎች ፊት ክብር ማጣት የተገነዘበ ከብዙ መናገር የሚመጡ ስህተቶችን የተረዳ ነው። በመሆኑም ከብዙ ንግግር የሚፈጠረውን ስህተት ተገንዝቦ በጥቂት ቃላትና በግልጽ ቋንቋ በውስጡ ያለውን ሀሳብ በተመጣጠነ ሁኔታ መግለጽ የሚችል ሰው ነው። ይህ ባህሪ የሚስተዋል ከሆነ ከብስለት ምልክቶች ውስጥ የመጀመሪያውን አሟልታችኋል ማለት ነው። ሁለተኛው ደግሞ ልዩነትን ማክበር ነው። በሳል ሰው ከማንም በላይ ሰዎች ላይ ጫናን መፍጠር ወይም የራሱን ነገር እንዲቀበል አያስገድድም ወይም መመሳሰል የግዴታ ነው ብሎ አያምንም። በልዩነት ያምናል። ልዩነት ውበት መሆኑን የተረዳ ሰው ነው። ሕይወት የማትሰለች በልዩነት በመኖራችን ምክንያት ነው ብሎ ያምናል። እንደዚህ አይነት ሰው በልዩነት ውስጥ ያለውን ውበት ፈላጊ ነው። አንድ ስዕል በልዩ ቀለማት እንደሚያምረውና አንድ ቀለም ብቻውን ስዕሉን ሊያስበው እንደማይችለው ሁሉ ልዩነት እንደ ቀለማት ልዩነት ወደ ውበት ለመቀየር የሚተጋ ነው። የራሱን ሀሳብ ከማይቀበሉ ጋር ጦርነት አይገጥምም። አቋሙን ባይለቅም እንኳን ድንበራቸውን አይነካም።
ይህ ከመብሰል ምልክቶች አንዱ የሆነው ባህሪ በሀገራችን ላይ ትልቅ ባልናቸው ፕሮፌሰሮች፣ ዶክተሮች ላይ አለማንጸባረቁ ብስለት በትምህርትና በእድሜ ጉዳይ አለመሆኑ ብልጭ አድርጎ ያሳየናል። በዛው መጠን እዚህ ጋር ለማሳሰብ የምንወደው ካላዋቂዎች ጥፋት ይልቅ የአዋቂዎች ዝምታ ብዙ ይጎዳናል። በሀገራችን የምናየው ይህንኑ ነው። በሳል ሰዎች ዝም በማለታቸው ምክንያት ምድራችን ያልበሰሉ ሰዎች መድረክ መሆኗ ያሳዝናል። ልዩነት ማክበርና መቀበል ነገርን ለማረጋጋት የምንወስደው መፍትሄ ሳይሆን የበሰሉና የሰለጠኑ ዜጎች መግለጫ ነው። ሆኖም ይህ ምልክት ካለባችሁ ልዩነትን አምኖ መቀበል የምትችሉ ከሆነ ከብስለት ምልክቶች ውስጥ ሁለተኛውን አሟልታችኋል ማለት ነው። ሶስተኛው ከጭፈራና ከመዝናናት ይልቅ እንቅልፍ የተሻለ መሆኑን መረዳት። ይህ ራስን እያስጨነቁ ወይም እየፈለጉ አለማድረግ አይደለም። ነገር ግን በሳል ሰዎች ለዓለም ባላቸው መረዳት ምክንያት ጓደኞቻቸውን እንውጣ፣ እንዝናና፣ እንጨፍር፣ እንደሰት በሚሏቸው ጊዜ እነሱ ግን ከዛ በመቅረት በረፍት ጊዜያቸው ጥሩ እንቅልፍን ለሰውነታቸው ይመግባሉ። ይህንን ሲያደርጉ በብዙ መንገድ ልንረዳው እንችላለን። አንደኛ፣ ለዓለም ባላቸው ንጹህ አእምሮ ሲያዩት እነዚህ ነገሮች ከጀርባ ስላለው ክብር ማጣት፣ በርካሽ ቦታ መገኘትና ራሳቸውን ከማይመጥን ስፍራ ማራቅ ነው። በተጨማሪም በተጣራ ሁኔታ ትርፍ እና ኪሳራቸውን አስልተው ለመዝናናት ከሚያወጡት ጉልበት፣ ገንዘብና ጊዜ ይልቅ በነፃ የተሰጣቸውን እንቅልፍ አሊያም ከራሳቸው ጋር ማሳለፍ ምርጫ ያደርጋሉ። ይህ ከጥልቀት የሚያስፈልገው መረዳት እንጂ ከላይ ካየነው ሕይወት አሰልች ማድረግ መስሎ ይታየናል። ነገር ግን በሳል ሰዎች ይህንን ሲያደርጉ ምንም አይነት ሐዘንና ጸጸት አይታይባቸውም። ተገደውም እንዳልሆነ በምርጫቸው ከሚዝናኑ ሰዎች በላይ ደስተኛ መሆናቸውን ስትመለከቱ ትረዳላችሁ። እነዚህ ሰዎች አንድ የተለየ ነገር እንደገባቸው ያስታውቃሉ። ይህም ስሜታቸውን መግዛትና መረጋጋትን በተሻለ ሁኔታ ችለውበታል ማለት ነው። ስለዚህ እንዲህ አይነት ሰው ደግሞ ለትዳርን፣ ለጓደኝነትም ሆነ ለየትኛውም ኃላፊነት የምትተማመኑበት ሰው ነው። ቤተሰቦቹ በእርሱ ደስተኛ ናቸው። በተጨማሪ መልካም ስምን በሰፈሩ የገነባ ነው። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ ሶስተኛውን አሟልታችኋል ማለት ነው። አራተኛው ፍቅርን በግድ አለማድረግ። ፍቅር ስሜት እንጂ በምክንያት ሰበብ እንዳልሆነ ጠንቅቆ ያውቃል። ሲወድም ሆነ ሲወደድ ፍቅር በግድ ሊሆን እንደማይችል ተገንዝቧል። ስለዚህ ራሱን የጠበቀ ሰው ነው። በሳል ሰው ፍቅርን በፈቃድ ላይ ብቻ ይመሰርተዋል። ማፍቀር መታደል ነው። ያፈቀሩትንም ሰው የራስ ማድረግ እንዲሁም። ነገር ግን ማፍቀርና ያፈቀሩትን የራስ ማድረግ መካከል ሰፊ ገደል አለ። ለዚህ ገደል ደግሞ ድልድይ በፈቀደው ሰው ፈቃድ ይሆናል ማለት ነው። የብዙዎቻችን ችግር የወደድነውን የራስ ለማድረግ የምንከፍለው መስዋዕትነት ነው። በሳል ሰው ግን ይህንን አያደርግም። ምክንያቱም ራስ ወዳድ አይደለም፣ የራሱን ስሜት ፈቃድ ብቻ የሚከተልም አይደለም። ስለዚህ ነፃ ሆኖ ማሰብን፣ ማስተዋልንና መመርመርን ጠንቅቆ ያውቅበታል። ስሜቱን ይቆጣጠራል፣ እንዲሁም ራሱን ይገዛል። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ አራተኛውን አሟልታችኋል ማለት ነው። አምስተኛው ደግሞ በቀላሉ አለመፍረድ። በሳል ሰው ነገሮችን የማስተዋል ወይም የመመርመር ጥበብ ችሎታን ከማንም ሰው ላቅ ያለና ከፍ ያለ ነው። በዚህም ችሎታው ምክንያት የሰውን ችግር መረዳት ይችላል። በማንም ላይ አይፈርድም። በሳል ሰው አትፍረድ ይፈረድ ባህል የሚለው ሕግ ነው የሚንቀሳቀሰው። ኮሽ ባለ ቁጥር በወሬና በሐሜት ላይ እየተሳተፈ ጣቱን በሌሎች ላይ የቀሰረ ሰዎችን ሲኮንንና በድካማቸውና በስንፍናቸው ላይ ሲዘባበት አይታይም። ይልቅስ በነገሮቹ ሁሉ ላይ ይህንን ስለምን አደረጉ ብሎ ይጠይቃል። የበዳይንና የተበዳይን ቃል ያለ ጽንፈኝነት ያዳምጣል። ፍትሃዊ ነው። ፍትሃዊነቱን ባለመፍረድ ነው። በሰው ጫማ ልክ መግባት እንደማይቻለው ጠንቅቆ ስለሚያውቅ
ራሱን አያመጻድቅም፣ ሌሎችንም አይኮንንም። ለመረዳትና ለማስረዳት የሚችለውን ያደርጋል እንጂ። በሳል ሰው የማይፈርድበት ሌላኛውና ዋነኛው ምክንያት በዚህ ዓለም የሚከናወነው ሁሉ ነገር ማድረግ የሚችል እንደሆነ ስለተገነዘበ ነው። ዓለምን በጥልቀት ይፈትሻል፣ ይመረምራል። በመጨረሻም ሰው ስለሆነ ይሳሳታል፣ ልክም ይሆናል፣ ያጠፋል፣ ደግሞ ይጸድቃል፣ ደግሞ ይኮነናል። በቃ ይህ የሰውነት ጸባይ ነው። ሁሉም ሰው በተገለጠና ባልተገለጠ ጥፋቱ መካከል ይለያያል እንጂ ሁሉም ድካም አለው። ሁሉም ሊያወራው የማይፈልገው ያለፈ በደል አለው። ሁሉም ሰው ኃጢአተኛ ነው። ስለዚህ በሳል ሰው ይህንን በመረዳት በማንም ላይ የፍርድ ጣቱን ሲጠቁም አይታይም። ይህ ባህሪ ካላችሁ ከ10 የመብሰል ምልክቶች ውስጥ 5ኛውን አሟልታችኋል ማለት ነው። 6ኛ የተከፈተ አእምሮ። የበሳል ሰው መግለጫ ከሆኑት መካከል ዋነኛው የተከፈተ አእምሮ የፈጠራ ችሎታ ነው። ይህ በበሳል ሰዎች ዋነኛ ባህሪ ነው። በሚያስደንቅ ሁኔታ በሳል ሰዎች ከማህበረሰቡ፣ ከቤተሰቡና ከሁሉም ነገር ነፃ በሆነ ተጽዕኖ በሌለበት መልኩ ማሰብ ይችላሉ። የተከፈተ አእምሮ አላቸው። በነፃነት ከሳጥን ውጭ ያስባሉ። አዲስ ነገር ለመሞከር አይፈሩም። ሪስክ መውሰድም ይችላሉ። በሳል ሰዎች በዚህ በነፃ አእምሯቸው ዓለምን አብጠርጥረው ይፈትሹታል። የህይወት ትርጉም ለምንና እንዴት እንደመጡ ይጠይቃሉ። በነፃነት ይመረምራሉ። ለመመርመርና ለማወቅ ክፍት ናቸው። በዚህ ምድር ሀሳብ ተለዋዋጭ ነው። ካሳመናቸው ልክ የሆነን ሀሳብ መቀየር መሸነፍ መስሎ አይታያቸውም። የተማሪነት ልብ አላቸው። ሁሌም ከሚያውቁት የማያውቁት እንደሚበልጥ የተረዱ ናቸው። ከበሳል ሰዎች መካከል ሶቅራጦስ እኔ የማውቀው አለማወቄን ነው ብሏል። አልበርት አይንስታይን እንኳን እኔ ምንም የተለየ ብልሃትና ችሎታ የለኝም፣ እኔ ያለኝ ታላቅ የማወቅ ጉጉት ነው ሲል ተናግሯል። ታዲያ ባጭሩ ታላላቅ ሰዎችን እንኳን ታላቅ ያደረጋቸው የተከፈተና ለመማር የተዘጋጀ አእምሮ ነው። ድንቁርና ዋናው መንስኤ የተዘጋ አእምሮ ነው። ጠባብ፣ ውስን፣ ከማያውቀው ውጭ ለመጨመር የማይፈልግ ሁሉን የሚያውቅ የሚመስለው ያ ነው መሃይምነት። የተከፈተ አእምሮ ካላችሁ ሁሌም ራሳችሁን እያሻሻላችሁ ትገኛላችሁ። የተዘጋ አእምሮ የተሻለ ኑሮ፣ የህይወት መሻሻልና ትልቅ እውቀት ውስጥ ታገኙታላችሁ። የተከፈተ አእምሮ ሁሉንም የተሻለ ቦታ ያደርሳል። ተማሪ ካለ አስተማሪ የትም አለ እንደሚባለው ማለት ነው። ይህ ባህሪ ካላችሁ ከበሳል ሰዎች ባህሪ 6ኛውን አሟልታችኋል ማለት ነው። 7ኛው ጸብን በዝምታ ካስፈለገን በመሸነፍ ማሳለፍ ነው። በሳል ሰው ለ70 እና 120 ዓመት ለማያልፍ ጥቂት ዓመት ጸብን በህይወቱ አይጋብዝም። የማሳለፍን ጥበብ ተክኖበታል። ነገሮችን በዝምታ ያልፋቸዋል። ሁሉን ነገር ችሎ ማሳለፍ ያውቃል። ስሜታዊ አይደለም፣ ራሱን ይቆጣጠራል። ስለዚህ ጸብ ወይም ጥል ሲፈጠር ምክንያታዊ እንጂ የፈለገውን አያደርግም። ከጸብ የሚገጥመውን ያሳልፋል። የተሰዳቢን ስድብ፣ ያለአዋቂዎችን ንግግር ችሎ ያልፋል። እሱ ግን በጥበብና በማስተዋል ጸብ ቢፈጠርም የሚያስከትለውን ጉዳት፣ በሱም በተጣለውም ህይወት ላይ የሚኖረውን ተጽዕኖ ብሎም የሚያስከትለውን የማይሻር ቁስል ምረት ቢኖርም እንኳን ስለማይጠፋው ጠባሳ ሲል ሁሉን ይታገሳል። ሰፊ ልብ አለው። ትከሻው ደንዳና ነው። ከፊት ከደቀሰው ጸብ ይልቅ በጸቡ የሚጎዱትና ኃላፊነት የወሰደባቸውን ቤተሰቡን፣ ልጅ ካለው ልጁን፣ ሚስት ካለው ሚስቱን፣ ብቻውን ከሆነም የሚወዱትን ያስባል። በሱ በድንገተኛ ስሜታዊ ምክንያት ስለሚያስከፍለው ዋጋ፣ ስለነዛ እሱን ስለሚወዱትና ስለሱ ግድ ስለሚሰጣቸው ሰዎች ያስባል። ስለዚህ ማሳለፍን ይመርጣል። ውሳኔው ከባድ ቢሆንም ራሱን ይገዛል። ይህ ሰው ለኃላፊነት ብቁ ነው። የበሰለ ጭንቅላት አለው ማለት እንችላለን። እንግዲህ ይህ ባህሪ ካላችሁ ከበሳል ሰዎች ባህሪ መካከል 7ኛውን አሟልታችኋል ማለት ነው። 8ኛው ደግሞ የልብ ስብራትን መቀበል ነው። በሳል ሰው ስንል ያው ሰው ነው። የሚገጥመው ችግር፣ የሚጋፈጠው መከራ አለ። ልክ እንደ ማንኛውም ሰው ይከዳል፣ ይከስራል፣ ነገሮች ይበላሻሉ። የልብ ስብራት ይቀበላል ማለትም ሰውነቱን ያረጋጋል። ግን በሳል ሰው የትኛውንም ስብራት መቋቋም ይችላል።
ደግሞ እንዳይነሳ አድርጎ አያፈራርሱትም። ቢወድቅም አቧራውን አራግፎ ይነሳል። ቢተኛም አልጋውን አንጥፎ ይነሳል። በቃ የማይታለፍ የሚመስል ሁኔታ ውስጥ ሲያልፍ የልብ ስብራትን ይቀበላል፣ ይቋቋማል። ምንም አይነካኝም አይልም። ፈሪ አይደለም። የሚወስናቸው ውሳኔዎች፣ በህይወቱ ውስጥ የሚጋፈጣቸው ሪስኮች፣ ብዙ ነገር በህይወቱ ላይ ያሳልፋል። ይሰበራል፣ ነገር ግን ይቋቋማል። አያለቅስም፣ አያጉረመርም። አልቃሽ አጉረምራሚ አማራሪ አይደለም። በአጭሩ የህይወትን ኢፍትሐዊን የተረዳ ሰው ነው። ስለዚህ ራሱን ለሚያጋጥሙት አደጋዎች የተዘጋጀ ነው። ይህ ባህሪ ካላችሁ ከበሳል ሰው ምልክቶች ውስጥ 8ኛ ባህሪ ያሟልታችኋል። 9ኛው የይቅርታ ልብ ማደል። የበሳል ሰው ዋና መግለጫ ይቅር ባይነት ነው። ይቅር ባይነት ስንል ነገ ያ ሰው ያን በደል ሲበድለን የቀደመውን እያስታወስን የደመርን ማሸማቀቅ ሳይሆን ከልብ የሆነ ይቅርታ ማለት ነው። ይቅርታ የታላቅና የበሳል ሰው መግለጫ ነው። ይቅርታ ማሸነፍ አይደለም፣ ይቅርታ መሸነፍ ነው። ይቅር ሊባል የማይችል ምንም በደል የለም። እዚህ ጋር አንድ ማሳሰብ የምንፈልገው ነገር አለ። ይቅርታ ለአንዳንድ ሰዎች ወደ ነበረው መመለስ ሊመስለን ይችላል። ይህ እንደ ሁኔታው ይወሰናል። በደሉ ከባድ ከነበረ ከይቅርታ በኋላ ከዛ ሰው ጋር እንደነበራችሁት መሆን ግዴታችሁ አይደለም። ምክንያቱም የእናንተ ገደብ ሊጠብቅ ይገባል። የተጣሰባችሁ መብት እስካለ ድረስ የእናንተ ግዴታ ከልብ የሆነ ይቅርታ ብቻ ነው። ከዛ ጓደኛ ከነበራችሁ ድጋሚ ጓደኛ መሆን አይጠበቅባችሁም፣ ግን ንጹህ ይቅርታ ማድረግ አለባችሁ። ምክንያቱም ሰው ህይወቱን ላይ ማስቀጠል የሚፈልገው ሰው መምረጥና መወሰን ያለበት ያው ራሱ ሰው ነው። በይቅርታ ግዴታ ውስጥ ናችሁ በይሉኝታ የምትፈልጉትን ህይወት መቀጠል የለባችሁም። ከዱርዬና ከሚያበላሹ ሰው ጋር ግንኙነት ከጀመራችሁ እንኳን እንደምታቋርጡት ሁሉ ከበደላችሁ ሰው ጋር እንዳይደገም መራቅ ትችላላችሁ። ምክንያቱም ይቅርታ ስናደርግ መተው እንጂ መርሳት አንችልም፣ ያው የሰው ልጆች ነንና። ንጹህ ይቅርታ ልብ ካላችሁ ከበሳል ሰው ምልክቶቹ 9ኛውን አሟልታችኋል ማለት ነው። 10ኛውና የመጨረሻው ደስታውን ማንም ከማይደርስበት ቦታ መስቀል። በሳል ሰው በራሱ በህይወቱ በኑሮውና በሁሉም ነገር ደስተኛ ነው። ባጭሩ ደስታው ከራሱ ጋር ነው። ከማንም ጋር የዳበለው ደስታ የለም። ለመደሰት ራሱ በቂ ነው። አንዳንድ ጊዜ አደገኛና ጥንቃቄ የሚያስፈልጋቸው እቃዎች ሲኖሩ ህጻናት ከማይደርሱበት ቦታ ይቀመጥ የሚል ጽሑፍ ይሰፍርባቸዋል። የበሳል ሰውም ልክ እንደዚሁ ደስታውን ማንም ከማይደርስበት ቦታ ያስቀምጠዋል፣ ከልቡ ስር ይሸጉጠዋል። የማንም መምጣት፣ የማንም መሄድ፣ የማንም አብሮ መጓዝና አለመጓዝ ደስታውን አያሳጣውም፣ አይነጥቀውም። ደስታውን በሁኔታዎቹ ላይ አይደርግም። ደስታው ራሱ ጋር ነው። የተፈጠረው ዓላማና በፈጠረው አምላክ ላይ ብቻ ያደርጋል። ይህ ሰው በሳል ሰው ነው። ማመዛዘን ችሏል እንለዋለን። ስለዚህ ምልክት ካላችሁ ከበሳል ሰው ባህሪ መካከል 10ኛውን አሟልታችኋል ማለት ነው። ከበሳል ሰው ባህሪያት ከ10ሩ ስንት እንዳገኛችሁ በኮሜንት ላይ ጻፉልኝ። ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። እናመሰግናለን።